ርሻቸዋለሁ ግን ላገኘው አልቻልኩም እኔ ስፈልገው በኋላ ላይ አነብላችኋለሁ ግን አጠቃላይ ሐሳቡን ላቀርብላችሁ መልእክቱ እንደተጻፈ ነበር ላቀርብላችሁ የፈለኩት በእነዚህ አካባቢዎች ላይ በርካታ በብዙ ሺዎች የሚቆጠሩ የአማራ ተወላጆች ተፈናቅለው በተለያዩ ከተሞች ላይ ይገኛሉ በተለያዩ ስፍራዎች ላይ ከበርካታ እንግዲህ ከክልሎች የተውጣጡ ኦሮሚያ ክልል በዋናነት የፌደራል ኃይሎችን ይዞ በተቀናጀ መንገድ እዛ አካባቢ ላይ የሚኖረው ማህበረሰብ ላይ ነው ከፍተኛ ጥቃት ሲከፍትና ሲል የነበረው በርካታ የማህበረሰቡን ክፍል አፈናቅለዋል ከሚኖርበት ከሚያርስበት ለዘመናት ሲኖርበት ከነበረው አካባቢ ላይ ነው እንግዲህ መጠነ ሰፊ ማፈናቀል ሲሰራ የነበረው በርካቶችን ማህበረሰቡን ታነቃላችሁ ታደራጃላችሁ ያሏቸውን አስረዋል በርካታ አርሶ አደሮችን ደግሞ መሬት አልባ አድርገዋል ከኦሮሚያ ክልል የሚነሳ አጥቂ ቡድን ከማዕከላዊ ክልል ከሚባለው ጋር በተለይ ደግሞ ከጉራጌ የሚነሱ እንደዚሁ የክልል የጸጥታ ኃላፊዎችና አካላት በጋራ በተቀናጀ መንገድ ነው ማህበረሰቡን በማፈናቀል ስራ ውስጥ በቀጥታ ሲሳተፉ የነበረው እንግዲህ ያንን ሁሉ ማፈናቀላቸው አልበቃ ብሎ ነው እንደዚህ አይነት አጸያፊ ጥቃት እና በነጻ ፍቃድና ነጻ እርምጃ በህዝብ ላይ የሚወስዱት ማለት ነው ይሄንን ሁላችንም ልናወግዘው የሚገባ ነው በተደጋጋሚ እዛ አካባቢ ላይ መጠነ ሰፊ ያገዛዙ ጥቃት በህዝባችን ላይ የሚፈጸም መሆኑን በደንብ እንድትገነዘቡት ለመላው የዓለም ህዝብ ይሄ መረጃ እንዲደርስ በማድረግ ረገድ በርካቶች ተሳትፎ እንድታደርጉ ድምጽ እንድትሆኑት ለአካባቢው ማህበረሰብ በዚህ አጋጣሚ ለመጠየቅ ነው ሰሞኑንም ትላንት እንዳነሳሁት እዛ አካባቢ ላይ የሚወስዷቸው የነጻ ፍቃድ እርምጃዎች ወጣቶችን እያሰለፉ በማህበረሰቡ ላይ ከፍተኛ ፍርሃትና አካባቢውን ለቆ ማህበረሰቡ እንዲሰደድ ለማድረግ መጠነ ሰፊ ስነልቦና ጫና ለመፍጠር ነው እንደዚህ አይነት እርምጃዎችን እየወሰዱ ያሉት ከዛ ባሻገር በአማራውና በሌላው ማህበረሰብ መካከል እንደዚሁ ቅራኔ እንዲፈጠር ካደረጉ በኋላ አማራው ደግሞ ያጸፋ ምላሽ ሰጠ በሚል ምናልባትም ሰሞኑን በግድያው ላይ ሲሳተፉ የነበሩ አካላት ላይ እርምጃ ሊወስዱ ይችላሉ የሚል ነገር አንስቼ ነበር ዛሬ እንደምሰማውም ከሆነ አንደኛው ከነዛ ወጣቶቹን ከረሸኑት ውስጥ አንደኛው ላይ እንደዚሁ እርምጃ የወሰዱበት ሁኔታ እንዳለ ሰምቻለሁ ያንን ግን አማራው አደረገው በሚል እንደዚሁ በአማራውና በማህበረሰቡ አካባቢ እዛ አካባቢ በሚኖረው ማህበረሰብ መካከል አለመተማመን እንዲኖር ያገዛዝ በስፋት እየሰራ እንዳለ በተመሳሳይ በወለጋም በተለያዩ አካባቢዎች ላይ ተመሳሳይ ማህበረሰብ ተኮር የሆኑ ጥቃቶችን እያስፈጸመ እንዳለ ያገዛዝ በደንብ እንዲታወቅ በዚህ አጋጣሚ ለማንሳት ነው ይሄንን የሚያደርግበት ዋነኛው ምክንያት አሁን ከገባበት ቅርቃራ አንፃር ህብረተሰባዊ ግጭት ለመፍጠርና የህብረተሰባዊ ግጭት አይነት ቅርጽ እንዲይዝ ለማድረግ እየሰራ መሆኑን መገንዘብ ያስፈልጋል የሚለውን ነገር ላንሳብዬ ነው ከዛ ውጪ ብልጽግና በበርካታ ተጽዕኖዎች ውስጥ በበርካታ ጫናዎች ውስጥ ነው ያለው አሁን እንደምንመለከተው እንግዲህ ይሄ የሳሙኤል ሃንቲንግተን ፕሪቶሪያኒዝም የሚለው ነገር አለ በሲቪል ሮል እና በወታደራዊ አገዛዝ መካከል ያለው ልዩነት ሙሉ ለሙሉ የጠፋበት ሁኔታ እንዳለ ነው እየተመለከትን ያለ ነው አምባሳደሮቹ ጭምር መሳሪያ ይዘው የሚታዩበት ሁኔታ እንዳለ ዛሬ እየተመለከትን አምባሳደር ዲና ሙፍቲን ነፍጥ አንግቦ ጥይትና ተኩስ ሲለማመድ የሚያሳይ ማለት ነው አንድምታውን በተመለከተ የምናነሳላችሁ ነገር አለ በነገራችን ላይ በአይኤምኤፍ እና በአብይ አህመድ መካከል ከፍተኛ ውጥረት እንዳለ እየሰማን ያለ ነው አንዳንድ መተግበር ያለባቸውን በፍጥነት እንዲያጠናቀቁ በተለይ ከ2027 በፊት አስቀድመው እንዲተገብሯቸው የተቀመጠላቸውን ነገሮች ከመተግበር አንፃር ከፍተኛ መጓተት እንዳለ እየተመላከተ ያለበት ሁኔታ ነው ያለው በዚህም ምክንያት ደስተኞች እንዳልሆኑ ባተገባበሩ እያነሳን የነበረው ሰሞኑንም ዛሬም የምሰማቸው ነገሮች አብዛኞቹ ኢኮኖሚክ ኢንዲኬተርስ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ እጅግ አስከፊ ደረጃ ላይ ደርሷል በነገራችን ላይ አሁን አገዛዙን ከገጠመው ፖለቲካዊና ወታደራዊ ቀውስ ባሻገር ከፍተኛ ራስ ምታት የሆነበት የኢኮኖሚ ሁኔታው ህብረተሰቡ ያለበት ሁኔታ ሀገሪቱ ያለችበት ሁኔታ ህዝቡ ያለበት ሁኔታ እያንዳንዳችሁ በየዕለቱ ፌስ የምታደርጉትን ነገር የምታውቁት ይመስለኛል ከባድ አጣብቂኝ ውስጥ ገብቷል ከዚህ አንፃር ማለት ነው የጦርነቱን የፖለቲካ ቀውሱን ያክል የማህበራዊ ቀውሱን ያክል የኢኮኖሚ ቀውሱም በዛው ልክ አገዛዙን እየታገለው እንዳለ እየተመለከትን ያለ ነው ይሄንን በተመለከተ ምን ነግራችሁ ነገር አለ ተጨማሪ መረጃዎች አደርሳለን አንሙት ከኔ ጋር ነው ያለው በነገራችን ላይ አውሮፓ ህብረት ያወጣውን ኢትዮጵያን በተመለከተ ያወጣው ሪፖርት አለ እሱንም ምን ነግራችኋለን በሮቦቶች እንዋጋለን እያለ ነው ብርሃኑ ጁላ በሮቦት እንዴት እንደሚዋጉ እንግዲህ በኋላ ላይ ማብራሪያውን ይሰጠናል ራሱ ብርሃኑ ጁላ ቢቢሲ እየሰራ ያለው ዘገባ ለአማራን በተመለከተ በተለይ ወለጋ ላይ ያለ ስላለ ሁኔታ ያነሳው ነገር አለ እንግዲህ እዛ አካባቢ የሚገኙ የኦሮሞ ተወላጆችን አናግሮ ነው ቢቢሲ ዘገባ የሰራው ቢቢሲ አፋን ኦሮሞ የሚባለው ማለት ነው
እዛ አካባቢ የሚገኙ የአማራ ተወላጆችና የአማራን ህዝብ በተመለከተ ደግሞ ቢቢሲ አማርኛ ተመሳሳይ ሪፖርትና ፕሮግራም ይሰራል ብለን ተስፋ እናደርጋለን። አሁን ባለው ሁኔታ ግን የቢቢሲ አፋን ኦሮሞ የሰራውን ዘገባ በተመለከተ ወደ እናንተ ማደርሰው ዘገባና ጉዳይ ይኖራል። ሌላው አስቸኳይ ስብሰባዎች አሉ። በብልጽግና በኩል ጽምዶን በተመለከተ ወይንም ደግሞ ጥምረቱን በተመለከተ ተደጋጋሚ ስብሰባዎች በተለያዩ ሀገራት እየተደረጉ ነው የሚል መጠነ ሰፊ ዘመቻዎች አሉ በብልጽግና በኩል። አንደኛው ስብሰባ ኬንያ ተደርጓል የሚል ነው ካለ በጥቂት ቀናቶች ውስጥ። ሌላው በትብብር ኃይሎቹ መካከል ከወታደራዊ ትብብር ባሻገር በተለይ በዲፕሎማሲውና በፖለቲካ ዘርፍ የሚደረጉ ትብብሮች ላይ ትኩረት ያደረጉ ስራዎች እየተሰሩ ነው የሚል ዘገባዎችም በራሱ በብልጽግና በኩል እየወጣ ነው ያለው። ሶማሊያን በተመለከተ እንደዚሁ መረጃ ይዘናል። በቀደም እንግዲህ ኦገስት 8 ነው ከቡርቃባ ከሚባልበት አካባቢ ለ14 ዓመት ሰፍሮ ከነበረበት ቦታ የኢትዮጵያ መከላከያ ሰራዊት ሳውት ሴንትራል ሶማሊያ ለቆ መውጣቱን ነግረናቸዋል። አሁን ቤይ ቦቆልና ጌዶ ከሚባሉ አካባቢዎችም ጠራርጎ እየወጣ እንዳለ የኢትዮጵያ መከላከያ ሰራዊት እየሰማን ያለ ነው። ለምንድን ነው የሚወጣው? ቀጠናው ላይ ምንድን ያለው ነገር የሚለውንም ብናነሳ ጥሩ ነው የሚሆነው። የሱዳን ጉዳይ እንደዚሁ እየተከታተልን ያለነው ጉዳይ ነው። ከሀገራችን ጉዳይ ጋር እያይዘን እናነሳዋለን። ሀገራዊ፣ ዓለም አቀፋዊ እና ቀጠናዊ ሁኔታዎችን አስተሳስሮ የሚያነሳው ዘገባ ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ወንድማንሙትን እጋብዛለሁ። መልካም ቆይታ እንዲሆንላችሁ። እሁድ ዕለት አንድ ፕሮግራም እንዳለን በተደጋጋሚ ነግረናችኋል። ከእናንተ የምንጠብቀው ሚኒመም ሪኳየርመንት በዙም ነው ፕሮግራሙ የሚካሄደው፣ ግን በሁሉም የቴሌቪዥን ጣቢያዎች ይሰራጫል። እዛ ፕሮግራም ላይ በዙም ተገኝታችሁ አቅማችሁ የፈቀደውን ነገር ሁሉ ለኤቢሲ ታደርጋላችሁ። ያንን ስታደርጉ ደግሞ ኤቢሲ በቃሉ መሰረት ታማኝነት ህዝብን ለማገልገል የሚሰራቸውን ስራዎች ከዚህ በፊት ከሚሰራቸው በተለየ መንገድ ሌት ተቀን ይህንን ስርዓት ለመታገል የአማራን ህዝብ ሰላምና ደህንነት፣ የሀገራችንን ሰላምና ደህንነት፣ የህዝባችንን ሰቆቃና መከራ እንደው ምናስቆምበት ምዕራፍ ላይ እንገባለን ብለን ተስፋ እናደርጋለንና ለዛም ያላሰለሰል ጥረት እንድናደርግ አቅም ይፈጥርልናል። ይህንን ድጋፍ እንድታደርጉ ደግመን ደጋግመን ማሳሰብ እንፈልጋለን። መልካም ቆይታ ይሆንላችሁ። በእኔ በኩል ቀጥታ ፕሮግራሙን አስጀምራለሁ። አንሙትን እጋብዛለሁ። መልካም ቆይታ። የመሸጋገሪያ ሙዚቃ ይሰጠኛል ብዬ ነበር የጠበቅኩት፣ አልሰጠኝም። ውሃ የምጠጣው በዛ አጋጣሚ ነበር። አንሙት እንኳን ደህና መጣህ። አዲስ አበባ ውስጥ እነ ተርሚናል ኒዮ ፓትሪሞኒያል ሪጅም የሚሉት አለን ሁዋን ሊንዝ እና በእንደዛ አይነት ሁኔታ ውስጥ የታመመ ግን ደግሞ እጅግ አደገኛና አስከፊ ሁኔታ ውስጥ የገባ ሀገር እና የዛን ሀገር ማሳያ አድርገው የሚያነሷቸው ነገሮች አሉ። አንሙት ከነዚህ ውስጥ ህግ አይኖርም ይላሉ። ኖሎው ስቴቱ እየተዳከመ በሄደ ቁጥር ህግ አልባነት ይታያል። ምንም አይነት ህግ የሚባል ነገር አታይም። በታጠቀውና ባልታጠቀው ኃይል መካከል ያለውን ልዩነት ማየት አትችልም። በመንግስት ባለስልጣኑና በወታደሩ መካከል ያለው ልዩነት ይጠፋል። ዳቦ አይኖርም፣ ፓርቲ አይኖርም፣ አይዲዮሎጂ አይኖርም፣ ስነ ስርዓት አይኖርም። አጠቃላይ ሀገሪቱ ያለችበትን ሁኔታ ስትመለከተው አንሙት ምናልባትም እነዚህ ፖለቲካ ሳይንስ ልሂቃን በተለያየ መንገድ የሚገልጹትን አይነት ነባራዊ ሁኔታ እየተመለከትን ያለንበት ሁኔታ ነው ያለው። መጠነ ሰፊ ንጹሃንን ታርጌት ያደረጉ ጥቃቶች ይፈጸማሉ። እገታው በዛው ልክ አንሙት በቃላት የሚገለጽ አይደለም። የማህበረሰቡ የኢኮኖሚ ሰቆቃ፣ የኢትዮጵያ ህዝብ ተጨምቆ ጠብ የሚል ነገር እንዳይኖረው የተደረገበት ምዕራፍ ውስጥ ነው የገባ ነው። በዛ ላይ ለውለስነሱ፣ ጋጦጥነቱ፣ ግድያው፣ ፍጅቱ፣ መፈናቀሉ፣ ጦርነቱ ይሄን ሁሉ መከራ በአንድ ጊዜ እያስተናገደ ያለ ሀገር ነው። በዛ ላይ የፖለቲካ ባለስልጣናት ነን የሚሉት አካላት እየወጡ የጦር መሳሪያ ልምምድ ሲያደርጉ ነው የምንመለከተው። ዲና ሙፍቲ ዛሬ ጥይት ክላሽንኮቭ ይዞ ተኩስ ሲለማመድ የሚያሳዩ ቪዲዮዎች ሰርኩሌት ሲያደርጉ ነበር የነበረውና ምንድነው አጠቃላይ እያየህ ያለው? ምንድነው የምትመለከተው? አንሙት ምንድነው የሚሰጥ ትርጉም? ልክ ነው። በመጀመሪያ ተመልካቾች ሁላችሁንም ሰላም እላለሁኝ። ሳልዘነጋው የመጪውን እሁድ የአማራ ሰዓት ፕሮግራም ሁላችሁም እንድትሳተፉ በደንብ ጥሪ ማቅረብ እንፈልጋለን። በምትችሉት መጠን የሳተላይት ስርጭቱ እንዲቀጥል ሁላችሁም ድጋፍ እንድታደርጉ ለማሳሰብ እፈልጋለሁ። ደግሜ ትንግርቱ እንዳልከው የኒዮ ፓትሪሞኒያሊዝም ወይም የዚህ የፓትሪሞኒያል ገቨርነንስ በአብዛኛው እንደምታውቀው የፖስት ኮሎናይዜሽን የድህረ ቅኝ ግዛት አፍሪካ ትልቅ መገለጫ ነው የነበረውና እነዚህ ፓትሪሞኒያል ስርዓት የሚመሰርቱ አገራት አንዱ መገለጫቸው ወይም ትልቁ ማሳያ የሚሆነው ግለሰባዊ አገዛዝ በጣም የተማከለ ጥብቅ ማዕከላዊነት የሚከተል ግለሰባዊ አገዛዝ
ስለሆነ እነዚያ ግለሰቦች ወይም ያ መሪ የተባለ ግለሰብ ህግ ነው እሱ የፈቀደው ነው የሚሆነው እሱ ነው የሚቆጣጠረው ሁሉ ነገር በዚያ ግለሰብ ወይም ፓትሪሞኒያል ሊደር ስር የሚሆን ነው አባታ አገዛዝን ብለው ወይም ምን እንደምለው አላውቅም በአንድ ግለሰብ ቁጥጥር ስር የወደቀ ሀገርና ስርዓት ሲሆን ነው ስለዚህ ኢትዮጵያ ውስጥም እሱ ነው ያለው ህግ አብይ አህመድ ነው ሁሉ ነገር አብይ አህመድ ነው ከዛ በታች ያለው ውጭ ሀገር ለመጓዝ እንኳን ህግ ብቻ ነጋዴ አብይ አህመድ ነው ፍትህ አብይ አህመድ ነው ወታደር አብይ አህመድ ነው ጦር አመራር አብይ አህመድ ነው የቴክኖሎጂ ተንታኝ አብይ አህመድ ነው መምህር እሱ ነው ተማሪ እሱ ነው ህፃን እሱ ነው አዋቂ እሱ ነው ትክክል ቅድም አይኖሩም ያልካቸው ነገሮች በሙሉ የማይኖሩበት ምክንያት ግለሰባዊ ስለሚሆን ነውና ዛሬም የአውሮፓ ህብረትን ሪፖርት ስንመለከት ያገዛዝ ማዕከላዊነት በኢትዮጵያ መብቶችን በምን ያህል ደረጃ ያፈነ እንደሆነ የሚገልጽ ሪፖርት ነው የ2025 የሰብአዊ መብቶችና ዲሞክራሲ ሪፖርት ላይ የሚያሳየውና ኢትዮጵያ ግለሰባዊ አገዛዝ ውስጥ ወድቃለች ያ ግለሰባዊ አገዛዝ ቀደም እንዳልከው በዜጎች መብት ምክንያቱም ተቋማት አይደሉም ቀደም የምንላቸው ነገሮች አንተ የምትጠቅሳቸው ነገሮች ሁሉ የሚመሩት የሚቆጣጠሩት የሚያስተዳድሩት ተቋማት አይደሉም የግለሰብ ይሁንታ ነው ውጭ ሀገር ለመጓዝ እንኳን የጠቅላይ ሚኒስትር ጽህፈት ቤት ሲፈቅድ ነው ያለሱ ፈቃድ ውጭ ሀገር መጓዝ የመንግስት ሹመኛም ሆነ የሴክተር መሪም ሆነ በአለም ባይላተራል መልቲላተራል ጉዳዮች ላይ ሄደህ ለመሳተፍና በእነዚያ ጉዳዮች ላይ ለመስራት ጠቅላይ ሚኒስትሩ ጽህፈት ቤት ወይም ቢሮ መፍቀድ አለበት በዚህ ደረጃ በጣም የተማከለ አገዛዝ ነው ያለው በዚህ ሁኔታ ውስጥ በሱ ፈቃድ ነው የሚሆነው ሁሉ ነገር በሱ ፈቃድ ነው ህግ የሚሆነው እሱ ሲፈቅድ ነው ለምሳሌ ሙስናን እንከላከላለን ሙሰኞችን እናስራለን የሚለው እሱ ሲፈቅድ ነው ሊያስፈራራቸው ሊያስራቸው የሚፈልጋቸው አካላት ሲኖሩ ሙስናን አጀንዳ ያደርገዋል ባልፈለገ ጊዜ ግን ይተዋል ስለዚህ እሱ አጀንዳ ሲያደርግ ነው አገሪቱ ላይ ጉዳዮች አጀንዳ የሚሆኑት አጀንዳ ካላደረገ አጀንዳ ይሆናል ምክንያቱም ተቋማት በራሳቸው አቅደው በራሳቸው ግብ ይዘው ያንን ለማሳካት በነፃነት የሚንቀሳቀሱበት ሁኔታ የለም አድርጉ ተብሎ የሚሰጣቸውም ከዚያ ነው የመቶ ቀን ግምገማ ይልሃል የምናምን ቀን ይልሃል ስለዚህ ከዛ የሚመነጭ ነው ሁሉ ነገርና ከዚያ ሁኔታ በመነሳት ነው ኢትዮጵያ ውስጥ በምንም ጉዳይ የማይደነግጥ ምንም አይነት ሆረር የማያስደነግጠው ታስታውሳለህ ባለፉት የዛሬ 2 ሳምንት መሰለኝ ገዳም መሬት ተንሸራቶ ያ ሁሉ ሰው ሲያልቅ ከጅቡቲም ከሶማሊያም የሐዘን መግለጫዎች ሁሉ ተሰጥተዋል ያገዛዙ ግን የትኛውም መዋቅር የትኛውም ተቋም ምንም ያለው ነገር የለም እነዚያ ሁሉ ንጹሃን አልቀዋል በተፈጥሮ አደጋም ቢሆን የሚባል ነገር የለም ንጹሃን ተጨፈጨፉ የሚባል ነገር የለም የሆነ ሀገር የሆነ ጎርፍ መጣ የሆነ አደጋ ተከሰተ ሲባል ግን መግለጫ ሲወጣ ተመለከተዋል ይሄ ደብል ስታንዳርድ በጣም ረጅም ጊዜ ለምር ነው ብዙ ጊዜ ያየ ነው የነዚህ ሰዎች ፍላጎት ምንድነው ብለህ እስከምትገረም ድረስ እዚህ ሀገር ላይ የሚፈጸም እልቂት ደንታ የማይሰጣቸው መሆኑን ትመለከታለህ ሰውየው ሐዘን ከገለጸ ግን ሃይሊ ፐርሰናላይዝድ የሆነ